በተለያዩ የአማራ ክልል አካባቢዎች ያሉትን ወቅታዊ ሁኔታዎች በተመለከተ ወደ እናንተ የምናደርሰውን ከፋኖ መንደር የተሰኘውን መርሃ ግብራችን ነው ይዘን የቀረብነው። ሰሞኑን በአማራ ክልል በአብዛኛው ቀጠና የአማራ ህዝብ ድምጹን ያሰማበት ትዕይንተ ህዝብ መካሄዱ ይታወሳል። ያንን ትዕይንተ ህዝብ ተከትሎ የአብይ አህመድ አገዛዝ በቂም በቀል የድሮንና የከባድ መሳሪያ ጥቃት መፈጸሙን ነው ያገኘናቸው መረጃዎች የሚያመለክቱት። በሌላ በኩል በተለያዩ አካባቢዎች በፋኖ ኃይሎች በተወሰዱ እርምጃዎች በአገዛዙ ጥምር ሰራዊት ላይ ከፍተኛ ኪሳራ መድረሱን የሚያሳዩ መረጃዎችም ደርሰውናል። በጥቅሉ በአማራ ክልል ያለውን ወቅታዊ ሁኔታ በተመለከተ ዝርዝር መረጃ ሊያካፍለን የዘውትር ተሳታፊያችን መስመር ላይ ይገኛል። ወደ አንተ ልምጣ። እንግዲህ ብዙ ነገሮች አሉ። የድሮን ጥቃት እየተፈጸመ ነው። በተለይም ደግሞ በአገዛዙ ላይ ተቃውሞ ያሰሙና የአብይ አህመድ በዓለ ሲመትን አስመልክቶ የተቃውሞ ድምጽ ያሰሙ የአማራ ተወላጆች ላይ የአብይ አህመድ አገዛዝ እርምጃ ወስዷል። በድሮንና በከባድ መሳሪያ ጥቃት መፈጸሙን የሰማነው። እስቲ ከዚህኛውን ጀምርና የሰልፉም አጠቃላይ ሁኔታ የፈጠረው ስሜት አለ። አማራ ክልልን ተቆጣጥረናል፣ ከ90 በመቶ በላይ መዋቅሩን መልሰን እያንቀሳቀስን ነው የሚል መግለጫ በተሰጠ ማግስት ነው እንዲህ አይነቱ መጠነ ሰፊ የህዝብ ተቃውሞ በአማራ ክልል የታየው። ከዚህን ጀምር። አመሰግናለሁ መሳይ። እውነት ነው የአማራ ክልል ፍጹም ባልተጠበቀ ሁኔታ መሳይ በእርግጥ የደረሰበት ችግር አይደለም ሰላማዊ ሰልፍ መውጣት መሳሪያ አንግቦ ከፋኖ ጋር የተዋደቀ እንደሆነ አብሮ የፋኖ ኃይሎችን በማገዝ ከጎናቸውም በውጊያ መሃል በመሳተፍ የአባት አርበኞችን ጭምር በማደራጀት የአማራ ህዝብ ከአማራ ፋኖ ጋር በከፍተኛ ደረጃ ተጋድሎ እያደረገ ነው የሚገኘው። ነገር ግን በትናንትናው ዕለት ግን ያደረገው ሰልፍ በጣም የሚደንቅ ነው። የአማራ ህዝብ በጣም ጨዋ ህዝብ እንደሆነ ጥያቄውን በሰለጠነና በተገቢው መንገድ የሚሰማ ጆሮ እና የሚያዳምጥ ልብ ያለው መንግስት ቢሆን ኑሮ በትናንትናው ዕለት የተካሄደው ሰላማዊ ሰልፍ መንግስትን ከዙፋኑ አውርዶ በሀገሪቱ የሽግግር መንግስት ይቋቋም፣ የአማራ ህዝብ ያነሳውን ጥያቄን መመለስ አልቻልኩም ብሎ በወረደ ነበር። ነገር ግን ግፈኛ፣ ጨካኝ፣ በጣም ቂመኛና አረመኔ ስርዓት መሆኑን የታየው የአማራ ህዝብ በፍጹም ጨዋነት በፍጹም ስነ ስርዓት በጠበቀ መልኩ መልስ እንኳን ባይኖር እንዲሁ ለማስጠንቀቂያ ያህል እንኳን የተቃውሞ ሰልፍ አድርጓል። ለሀገሪቱ አጠቃላይ እኛን የሚገድለን ስርዓት፣ የሚጨፈጭፈን ስርዓት፣ መንግስት ነኝ የሚለው ስርዓት እየፈጸመብን ያለው የዘር ጭፍጨፋ እሱን ተሻግሮ አልፎ አሁንም ደግሞ በክልላችን ምርጫ ከምርጫ በፊት ሌሎች የሚቀድሙ ጉዳዮች የህልውና ጉዳዮች አሉና መጀመሪያ መንግስት እነሱን መልስ ሊሰጠን ይገባል በማለት ጥያቄያቸውን አቅርበዋል። መስማት አልፈለገም። ምንም ውጊያ ባልተካሄደባቸውና የፋኖ ኃይሎች ምንም አይነት እንቅስቃሴ በማያደርጉበት አካባቢ የሚግና የድሮን ጥቃት በሰላማዊ ሰዎች ላይ እየጣለ ይገኛል። ይሄን ተከትሎ መሳይ ይሄ ህዝብ በብረት በድሮን በወታደር ብዛት በመድፍ በታንክ የሚንበረከክ ህዝብ ነው ብሎ ገምቶ ከሆነ ጥያቄዎቹ ነገ እየባሱና እየጨመሩ እንደሚመጡ አውቆ ከስህተቱ መማር ያልቻለ ስርዓት ስለሆነ ተስፋ ቆርጧል፣ ደክሟል። የበቀለኛ ስርዓት ዋና መገለጫ መሆኑን የአማራ ህዝብ በደንብ ያረጋገጠበት ማለት ይቻላል። እንግዲህ እንደሚታወሰው መሳይ የዛሬ 8 ዓመት ጠቅላይ ሚኒስትሩ ወደ ስልጣን ሲመጣ ከየትኛውም ክልል ከአዲስ አበባም ብንል ከኦሮሚያ ክልል ከሶማሌ ከቤንሻንጉል ክልሎችም የኢትዮጵያ ክልሎች በተለየ ሁኔታ የአማራ ክልል ህዝብ ማንም ቀስቃሽ ሳያስፈልገው ለዘመናት ሲመኘው የነበረው ህዝባችን አንድ መሆን አለበት። ኢህአዴግ ሲያደርግ የነበረው አጠቃላይ ግድያና ጭፍጨፋ ነው፣ በደል ነው ሲፈጽም የነበረው። እኛ ያንን እናስተካክላለን፣ ኢትዮጵያ ወደ ላይ መውጣት አለባት ብሎ በመድረክ ላይ በተናገረው አምኖ ሰልፍ ወጥቶ ደግፎ አሳይቶታል። አሁን ደግሞ ሲገድለው ይሄን መንግስትና ስርዓት ገዳይ መሆኑን አረጋግጦ ፍጹም ጨዋነት በተሞላበት መንገድ እየተቃወመው ይገኛልና ይሄ ተቃውሞ ነገ መሳሪያ ይዞ የሚወጣውን ኃይል እየተቀላቀለ የአማራ ፋኖ የበለጠ እየደረጀ የሚመጣበት መንገድ እየተዘረጋ እንደሆነ ነው ማየት የቻልኩት መሳይ። አማራ ክልል የተካሄደው ሰልፍ ብዙ ነገሮችን የገለጸ ብዙ ነገሮችን ያሳየ እንደሆነ ይታመናል። ለወዳጅም ለጠላትም አብዛኛው የአማራ ህዝብን ትግል የሚደግፉ ፋኖ የጀመረውን የህልውና ተጋድሎ በተለያዩ አስተዋጽኦች ከጎን የቆሙ ኃይሎች በአማራ ክልል የተካሄደውን ሰልፍ በከፍተኛ ስሜት ነው የተቀበሉት። ሞራል የሚሰጥ ብቻም አይደለም። በእርግጥም የአብይ አህመድ አገዛዝ እድሜው በጣም አጭር ከሚጠበቀው ጊዜ በቅርብ ነገሮች ሊፈጸሙና ለውጥ ሊመጣ እንደሚችል ያመላከተ ነው። አማራ ክልልን አማራ ክልልን ሳይዙ በኢትዮጵያ መንበረ ስልጣን ላይ መቀመጥ የማይቻል እንደሆነ ይታወቃል። ከታሪክም ከተለያዩ ጉዳዮችን በመነሳት በኢትዮጵያ ማዕከላዊ መንግስት ላይ ስልጣን ይዞ ቅቡልነት ኖሮት ለመቀጠል የአማራ ህዝብ ይሁንታ ወሳኝ እንደሆነ ይነገራል። ይሄ ሲባል የሌላው ያነሰ ነው ለማለት አይደለም። ነገር ግን
አማራ ክልል ምንም አመጣም አማራ ክልል ትተን ኢትዮጵያ መምራት እንችላለን ማለት የማይሆን የማይሞከር እንደሆነ የሚያውቁ ወገኖች በተለይም በአማራ ክልል በትጥቅ ትግልም ሆነ በህዝቡ እንደዚህ በሚገለጽ የህዝብ ስሜት አብይ አህመድ እድሜው አጭር እንደሆነ በቶሎ የፖለቲካ ለውጥ አጠቃላይ ህዝብ እየጠየቀ ያለውን ምላሽ የማይሰጥ ከሆነ ምናልባትም አጉል አወዳደቅ ሊሆን እንደሚችል ነው የሚገመተው። እንደው ያንን ተከትሎ ቀደም ሲል እንዳልከው የተለያዩ ቦታዎች የድሮን ጥቃትና የከባድ መሳሪያ ድብደባ አከናውኗል። ይህንን በተመለከተ የሚወጡ መረጃዎችን እየተከታተልን እንገኛለን። በአንጻሩ የአማራ ፋኖ የተለያዩ አደረጃጀቶች ውጊያ እያደረጉ እንዳለ እንሰማለን። ይሄ የማያቋርጥ የማያባራ በአገዛዙ በራሱ ጊዜ የሚመጣ ጥቃትንም መክቶ በመመለስ የፋኖ ኃይሎችን በራሳቸው መራግብር ጥቃት በመፈጸም በርካታ ድሎችን እንዳገኙ ነው የሰማነው። እስቲ ከዚህ አንጻር ያሉትን መረጃዎች ደግሞ በተከታይነት ብታካፍለን። ከዛሬው ድል ልነሳና በጣም የሚያስደንቅ ድል ነው በጎጃም የተገኘው። በተለይ በዋናነት በምዕራብ ጎጃም አዴት እንዲሁም ጎንጅን ቆለላ እና ፈረስ ቤት ደጋዳሞት ያው እንደተለመደው ማለት ይቻላል ደጋዳሞትን ከበባ በመፈጸም በዛ በከተማው ሰፍሮ የነበረውን ያገዛዙ ጦር በአራት አቅጣጫ መተው ሰራዊቱን ደምስሰው የቀረው ማርከው በከተማው ላይ አሰልፈው ሲነዱ ይታያሉ። እንግዲህ ደጋዳሞት ለአምስተኛና ለስድስተኛ ጊዜ ያገዛዙ ጦር ይገባል አይወጣም። አሁን ከተማዋ በቁጥጥር ውስጥ ገብታለች። ባህር ዳር ከተማ 45 ኪሎ ሜትር ርቀት ላይ የምትገኘው አዴት ከተማ እንዲሁም 55 ኪሎ ሜትር ርቀት ላይ የምትገኘው ጎንጅን ቆለላ ከተማ ሁለቱም ከተሞች የጎጃም ፋኖ ሁለቱም በተመሳሳይ ሰዓት ጥቃት በመፈጸም ተቆጣጥሯቸዋል። ከተሞችን በርካታ ሰራዊት ነው የተገደለው። በርካታ ጦር ነው እጁን የሰጠው ማለት ይቻላል። በምዕራብ ወሎ መካነ ሰላም ከተማ አቅራቢያ ያገዛዙ ጦር በኮንክሪት ምሽግ ሰርቶ የቁም ምሽግ ሰርቶ ራሱን እየተከላከለበት የሚገኘው አራት የኮንክሪት ምሽጎች በፋኖ ኃይሎች ተመተው አራቱም የመከላከያ ምሽጎች ተሰብረው የፋኖ ኃይሎች መቆጣጠራቸውን በዛሬው ዕለት አስታውቀዋል። ጥቃቱ የደረሰበት 11ኛ እዝ ያገዛዙ ጦር በሱባ ሜዳ በክሬቸር በሱዬና አሜዳ በተባለ ቦታ ላይ የነበሩ የኮንክሪት ምሽጎች ተሰብረው ያገዛዙ ጦር ወደ ከተማዋ ሸሽቶ ከመግባቱ በተጨማሪ በከተማዋ ላይ አሁንም ውጊያ እየተደረገ እንደሆነ መረጃዎች የሚያመላክቱት። በዛሬው ዕለት እንዲሁ ከባህር ዳር ከተማ አቅራቢያ ያገዛዙ ጦር ከመራዊ ከተማ መሸንቲና ጭንታ ከተባለ ቦታ ላይ ወደ ኤፌሲ ሐሙሲት አማሪትና ድርሽት ወደ ተባሉ አካባቢዎች ያገዛዙ ጦር በከባድ መሳሪያ ታጅቦ የፋኖ ኃይሎችን ለመምታት እንቅስቃሴ በሚያደርግበት ሰዓት ከባህር ዳር ከተማ እነዚህ አሁን የጠቀስኩልህ ከተሞች በ8 እና 9 ኪሎ ሜትር 10 ኪሎ ሜትር ርቀት ላይ የሚገኙ የገጠር ሳተላይት ከተሞች ናቸው። በእነዚህ ከተሞች ላይ የፋኖ ኃይሎች በተደራጀ ሁኔታ ስበው በመምታት በሚለው ስትራቴጂ እና በቆረጣ በርካታ ጉዳት አድርሰውበታል። እንግዲህ በተደረገው ውጊያ ከ20 በላይ የአገዛዙ ጦር ሲደመሰስ የቴዎድሮስ 102ኛ ኮር 11ኛና 22ኛ ክፍለ ጦሮች በጋራ በፈጸሙት የተቀናጀ ማጥቃት አንድ ብሬን፣ አንድ ስናይፐር፣ 11 ክላሽና አንድ መገናኛ ሬዲዮ በዛሬው ዕለት መማረካቸውንና የመጣው የአገዛዙ ጦር ተመልሶ ወደ ወታደራዊ ካምፑ መሸሽ መቻሉን ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና በትናንትናው ዕለት በሞጣ እንደሚታወቀው ሞጣ ከተማ ስትራቴጂክ ወታደራዊ ጠቀሜታ ያላት ወደ ወሎ ለመሻገር ወደ ባህር ዳር ለመሄድ ወደ ምስራቅ ጎጃም ማርቆስ፣ ሞጣ፣ ደጀን ወደ ቢቡኝና የተለያዩ ጮቄ ወደ ተባለው አካባቢም ተንቀሳቅሶ የፋኖ ጠንካራ ይዞታዎችን ለመምታት ዋና ማዘዣ ጣቢያ እንደሆነ ይታወቃል። ከዚህ ከሞጣ ከተማ በቅርብ ርቀት በ5 እና 4 ኪሎ ሜትር ርቀት ላይ የሚገኝ ትልቅ ወታደራዊ ማዘዣ ጣቢያ አለ። ሙገር ወታደራዊ ማዘዣ ጣቢያ ይባላል። በዚህ ወታደራዊ ማዘዣ ጣቢያ ላይ የፋኖ ኃይሎች በሌሊት ከበባ በመፈጸም በተለይ የቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር ባደረጉት የማጥቃት እንቅስቃሴ 45 የአገዛዙ የመከላከያ ሰራዊት ሲደመሰስ 29 ሚኒሻና የአድማ ብተና ኃይሎችን መግደላቸውን አስታውቋል። በድምሩ 74 የአገዛዙ ጦር ደምስሰዋል። እንዲሁም በተደረገው ውጊያ 40 ክላሽ መማረካቸውን አስታውቋል። እንግዲህ ብዛት ያለው የአገዛዙ ጦር ተመቶ የሙገር ወታደራዊ ማዝዣ ጣቢያቸውን ለቀው ወደ ሞጣ ከተማ መሸሻቸውን ለማወቅ ተችሏል። እንዲሁም በትናንትናው ዕለት እንዲሁ በማዕከላዊ ጎንደር ምስራቅ ደንቢያ ሰፋንቅራ በተባለ ቦታ የአገዛዙ ጦር የፋኖ ኃይሎችን ለመምታት ከሮቢት ከተማ ተነስቶ ወደ ተጠቀሰው ቦታ ሲሄድ ጥቃት ደርሶበት ሲንቀሳቀስ የነበረውን የጦሩን መስመራዊ መኮንን ጨምሮ በርካታ የመከላከያ አባላት መገደላቸውና የቆላድባ ከተማ ብልጽግና አመራሮችን ጨምሮ በፋኖ ኃይሎች መማረካቸውን ለማወቅ ተችሏል። ወደ ሸዋ ስንሄድ ከጣርማበር ወደ መዘዞ ከተማ ሲጓዝ
በነበረ የአገዛዙ ጦር ላይ በተፈጸመው የደፈጣ ጥቃት በተሽከርካሪ ላይ የነበሩ የአገዛዙ ጦር ተመቶ ወደ ጣር ማበር ተመልሷል። በመራቤቴም እንዲሁ ፈቂራ በተባለ ቦታ የአገዛዙ አየር ወለድ ሚሊሻ ላይ በተፈጸመ ጥቃት ጉራንዳ ወደ ተባለ ቦታ ሲጓዝ የነበረ ፈጠራ በተባለ ቦታ ላይ ተመቶ ከፈቂራ ወደ ጉራንዳ ሲጓዝ ከፍተኛ ጉዳት ደርሶበት የፋኖ ኃይሎች በርካታ የአገዛዙን ጦር መምታታቸውን አስታውቀዋል። እንዲሁም በደብረ ማርቆስ ከተማ በተደጋጋሚ ጊዜ ወደ ከተማ በመግባት የአገዛዙን ጦር ሲፈልጉ በቀን በጠራራ ፀሐይ በሌሊቱ እንዲሁም በምሽት በሊነጋ አካባቢ ወደ ከተማው ዘልቀው በመግባት የአገዛዙን ጦር በሌሊት ፓትሮል በሚያደርግበት ሰዓት ለበርካታ ጊዜ የፋኖ ኃይሎች ወደ ከተማዋ በፈጸሙት የማጥቃት በርካታ የአገዛዙ ጦር የአድማ ብተና የሚኒሻ የመከላከያ ኃይሉ በበርካታ ቁጥር መገደላቸው ይታወቃል። በትናንትናው ዕለትም እንዲሁ ከከተማዋ ዳር ስላሴ ተብሎ ከሚጠቀሰው ክፍለ ከተማ ተነስተው ሲጓዙ የነበሩ የአገዛዙ ጦር የቲም መሪውን ጨምሮ 9 የአድማ ብተና አባላትን መግደላቸውን አስታውቀዋል። እንዲሁም ፓትሮሉ ሲንቀሳቀሱበት የነበረው ፓትሮል በእሳት መጋየቱን አስታውቀዋል። ከዚህ በፊትም በከተማዋ በተፈጸመ ጥቃት 23 የአድማ ብተና አባላት መገደላቸውን ልብ ይሏል። እንግዲህ በደቡብ ጎንደር ጋይንት አካባቢም እንዲሁ መኮቢያ በተባለ አካባቢ ውጊያ እየተደረገ ነው የሚገኘው። በተለይ ከላይ ጋይንት ተነስቶ ወደ ታች ጋይንት አረብ ገበያ ለመቆጣጠር ከፍተኛ እንቅስቃሴ እያደረገ ያለው የአገዛዝ ጦር ከ40 በላይ ጦር ተመቶበት ወደ ኋላ እየተመለሰ እንደሆነ መረጃዎች ያመላክታሉ። እንዲሁም በጎጃም በሰከላ ወረዳ ዛሬ ሌሊት የፋኖ ኃይሎች በፈጸሙት ማጥቃት በተለይ የ105ኛ ኮር 26 የአገዛዙ ጦር መደምሰሳቸውንና በተፈጸመው ስቡ መምታት በሚባለው ወታደራዊ ኦፕሬሽን በርካታ የአገዛዙ ጦር መደምሰሱንና የእጅ መስጠታቸውን ማስታወቋል። በተለይ ከብር አዳማ ተነስቶ ወደ ሰከላ ሲጓዝ ከበባ ተፈጽሞበት መውጫ አጦ በርካታ የአገዛዙ ጦር መደምሰሱና እጅ መስጠታቸውን በርካታ የጦር መሳሪያም በቁጥጥራቸው ስር ማድረጋቸውን ለማወቅ ተችሏል። ይህ በእንዲህ እንዳለ ይህንን ኃይል ለማዳን ከትሊሊ ወደ ሰከላ አዲስ ኃይል ቢመጣም ነገር ግን የፋኖ ኃይሎች ከትሊሊና ከሰከላ መሃል ላይ በፈጸሙት የደፈጣ ጥቃት ተመቶ ወደ መጣበት ወደ ትሊሊ ከተማ መሸሽ እንደቻለ ነው መረጃዎች እያመላከቱ የሚገኙት። መሳይ እንግዲህ በዚህ ወቅት ላይ ብዙም የአውደ ውጊያ ውሎ መረጃዎች ሽፋን እያገኙ ያሉ አይመስለኝም። በተለያዩ ሚዲያዎችንም እየተከታተልኩ ነው። ከፋኖ አመራሮችም እንደዚሁ ከአውደ ውጊያ ቦታዎች